ሰላም ጤና ይስጥልኝ። እንዴት ናችሁ የሀገሬ ልጆች? ዛሬ እንግዲህ ሲናሞል ሮል ልሰራ ነው። እንደምታዩት እዚህ ጋር አንድ ኩብ ወተት አደረኩኝና ካሜራ አንድ ማንኪያ ከግማሽ አደረኩኝ። አንድ ማንኪያ ከግማሽ አረኩኝ። እንዴት ናችሁ የሀገሬ ልጆች? ሰላማችሁ በያላችሁበት ይብዛ። ዛሬ እንግዲህ ሲናሞል ሮል ልሰራ ነው። የተለያየ አይነት ሲናሞል ሮል በሲናሞል ብቻ ሳይሆን በኑቴላም በፍስታክም ልሰራ ነውና እንደምታዩት በወተት አደረኩኝና ወተቱ ላይ ካሜራ ጨምሬ አዋሃድኩትና ከድኜ ለ10 ደቂቃ በላስቲክ ከድኜ ሸፍኜ አስቀምጠዋለሁ ማለት ነው። ኩፍ እስኪል ድረስ ካሜራው በራሱ ኩፍ እስኪል ድረስ እንተነለዋለሁ። ከዛ ኩፍ ሲል 2 እንቁላል አደርግና 2 ሳህን ስለምሰራ 2 እንቁላል አደርግና 2 እንቁላል ከዛ አንድ ስኒ ስኳር 2 ማንኪያ በቂ ነው። ዛሬ 2 ሳህን ስለምሰራ ነው። 1 ማንኪያ በቂ ነው። ቫኒላ ጨምራለሁ። ከዛ ዱቄት ደግሞ 4 ኩባያ ነው የምጨምረው። 2 ሳህን ስለምሰራ ነው እንጂ 2 ኩባያ በቂ ነው። 2 ሳህን ስለሆነ የምሰራው። አሁን እንደዚህ ካዋሃድኩት በኋላ እንቁላሉን ከካሜራውና ከወተቱ ጋር እንደዚህ ካዋሃድኩት በኋላ ዱቄቴን ጨምራለሁ ማለት ነው። ዱቄት 4 ካፕ ነው የተጠቀምኩት። 4 ካፕ ዱቄት ለ2 ሳንያ ሲናሞል የተጠቀምኩት እንደዚህ ነው። እና እንደምታዩት አቦካዋለሁ። ጨው ትንሽ ጨምራለሁኝ። ከዛ ቤኪንግ ፓውደር ጨምርና ሊጤን አቦካለሁ ማለት ነው። አቦካለሁ እንደምታዩት እያቦካው ነው። እስኪ ቦካው ስለሚረዝም ነው ቪዲዮውን ማቋርጠውና 1 ማንኪያ የገበታ ቅቤ ከጨመርኩኝ በኋላ አቦካዋለሁ። በደንብ ከቦካ በኋላ ለ10 ደቂቃ በደንብ ከተቦካ በኋላ አውጣውና ከማሽኑ ላይ ሸፍኜ ለ1 ሰዓት አስቀምጠዋለሁ። ለ1 ሰዓት ወይም ለ40 ደቂቃ ኩፍ እስኪል ድረስ አስቀምጠዋለሁ። በ40 ደቂቃ ወይ በ1 ሰዓት ኩፍ ይላል። ልክ እንደ ክፍሉ ሙቀት ነው። እንግዲህ እንደ ክፍሉ ሙቀት ነው። ሸፍኜውን እንደ ቅድሙ ሽፍና አድርጌ አስቀምጠዋለሁ። ተመልሼ እመጣለሁ። አሁን ደግሞ ተመልሼ ስመጣ ሊጤ ኩፍ ብሏል። ከዛ ወደ መዳጫዬ ጋር እዚህ ጋር ቃይና አነሳሳለሁኝ። እዚህ ጋር ካሜራ ስለማይል አነሳሳና እያወጣሁ ሊጤን እዚህ ጋር እድጣለሁ። ወደ መዳጫው ጋር አስገባና እድጠዋለሁ ማለት ነው። እንደምታዩት እድጠዋለሁ በደንብ አድርጌ። ያው ከዳጥኩት በኋላ የተዘጋጀ የሲናሞል ፓውደር አለኝ፣ ስኳር አለኝ። እኔ ብራውን ስኳር ስለሌለኝ የተጠቀምኩት ነጩን ስኳር ነው። እንደዚህ ድጬ ከጨረስኩ በኋላ ቅቤ ቀባዋለሁ። የገበታ ቅቤ ነው። ሙሉውን ቅቤ ከቀባው በኋላ እዚህ ላይ ሲናሞሉን እነሰንሳለሁ። ሲናሞሉ ከስኳር ጋር የተደባለቀ ነው፣ ከነጭ ስኳር ጋር የተደባለቀ ነው። እንደምታዩት የገበታ ቅቤ ሙሉውን ከቀባሁኝ በኋላ ሲናሞል እነሰንስበታለሁ። እዚህ ጋር ያዘጋጀሁት ከስኳር ጋር ያዘጋጀሁት ሲናሞል አለ። ሲናሞል ማለት የቀረፋ ዱቄት ነው፣ ታውቁታላችሁ። ከዛ እሱን ከነሰነስኩኝ በኋላ በደንብ ዙሪያውን አዳርሼ እነሰንሳለሁ ማለት ነው። ብራውን ስኳር ቢሆን ይመረጣል። እዚህ ላይ ሙከስራት ለራሱ መጨመር ትችላላችሁ። በሙከስራትም እዚህ ጋር ስኳሩን እንደዚህ በምትነሰንሱት ሰዓት ሙከስራትም አብራችሁ መጠቀም ትችላላችሁ። ለውዝ፣ ጆዝ ምናምን የተገኘውን ሙከስራት አድቅቃችሁ ከከተፋችሁ በኋላ እዚህ ላይ መነስነስና እንደዚህ አብሮ መጠቅለል ይቻላል ማለት ነው። ከዛ ይሄንን እንደዚህ ከተጠቀለልኩ በኋላ ምቆርጠው በክር ነው። በክር ስትቆርጡ እኩል ነው ቁርጥን። በቢላ ሲሆን ጭፍልቅ ይላል። በክር ሲሆን ግን እኩል ሆኖ ቁርጥ ነው የሚለውና በክር ነው የምለው የምቆርጠው ማለት ነው። እና እንደምታዩት እዚህ ጋር የቀድሙን የመጀመሪያውን ስቆርጥ ያልኩ መስሎኝ ነበረ። ቪዲዮ አላልኩትም።
ስለዚህ እዚህ ጋር ስቆርጥ ታያላችሁ በክር ነው የምቆርጠው። 4 ማዕዘን ቢሆን ይመረጣል። እንትኔ ክብ ስለሆነች ነው መዳመጫዬ እንጂ 4 ማዕዘን ቢሆን እንደዚህ ሹል አይወጣውም። 4 ማዕዘኑ መዳመጫ ቢሆን ማለት ነው። በ4 ማዕዘን ቢሆን እኔ ክብ ነው እንትኔ ክብ ናትና መክተፊያዬ ስዳምጥ ወደ ክብ ነው የሚመጣልኝ እንጂ ሬክታንግል ሲሆን ስጠቀልሉትም አሪፍ ነው የሚሆንላችሁና እዩት። እንደምታዩት ቅርጹን አይለቅም። በክር ሲሆን ክቧ እንዳለች ነው የምትወጣው። ጭፍልቅ አይልም በክር ሲቆረጥ ማለት ነው። እንደምታዩት እዚህ ጋር በክር ከቆረጥኩኝ በኋላ እዚህ ጋር አንድ ሳነያ ሙሉ ሲናሞል ስላለኝ በሲናሞል ነው። ሲናሞን አለቀብኝ። ከዛ በሲናሞል ሲያልቅብኝ ደግሞ ከዚህ በኋላ የምሰራውን ታያላችሁ። አሁን ይሄንን ሙሉውን እንደዚህ አድርጌ ከጨረስኩ በኋላ ምንድነው የማደርገው? ይሄ ኩፍ እስኪል አስቀምጠዋለሁ ማለት ነው። ይሄንን ኩፍ እስኪል እንትን አደርገዋለሁ። ከዛ እዚህ ጋር ደግሞ ሲናሞሉ ሲያልቅብኝ ምንድነው የተጠቀምኩት? ኖቴላ ግማሹን እንደምታዩት እዚህ ጋር ሲናሞል አደረኩኝና ሌላውን ግማሹን ሊጥ ደግሞ ምን አደረኩበት? ኖቴላውን እንደዚህ በዙሪያው በደንብ ካዳረስኩ በኋላ እንደቀድሙ እንደዛው ጠቅልዬ በክር ቆርጣለሁ ማለት ነው። እና በአንድ ሊጥ 2-3 አይነት መስራት ይቻላል። እንደዚህ በአንድ አይነት ሊጥ 2 በኖቴላም በፉስታክም በሲናሞልም በምትፈልጉት ከውስጥ እንዲገባላችሁ በምትፈልጉት ነገር መስራት ይቻላል። ይሄንን እንደምታዩት እንደዚህ አድርጌ ከጠቀለልኩ በኋላ እንደቀድሙ በክር ቆርጠዋለሁ። በክር ነው የምቆርጠው። እንግዲህ ክብ ሙሉም በመዳመጫዬ ልክ ነው ክብ የሚሆነው። ለዚህ ነው 4 ማዕዘን ሲሆን ግን እዚህ ጋር እቺ መቁረጫ አልቆርጥባትም። እንትን ነው የማደርገው ምልክት አደርግና እኩል እንዲሆን ከዛ በክር ነው የምቆርጠው ማለት ነው። ከዛ በክር ስቆርጠው በክር አሪፍ አቆራረጥ ነው የሚቆርጠው። ዲዛይኗ አትለቅ፣ ክቧ እንዳለች ሮሏ ትቀመጣለች። እና እንደምታዩት እንደዚህ ከቆረጥኩኝ በኋላ በመጋገሪያ ላይ አድርግና የቀረውን ደግሞ አሁን ፉስታክ አደርጋለሁ። ሌላ ደግሞ የፉስታክ ክሬም ነው እሱን እቀባለሁ። የፉስታክ ክሬም ቀባና ሮል አድርጌ አሁንም ቅድም እንደቆረጥኩት ነው የምቆርጠው። ዙሪያውን በደንብ እንዲዳረስ ክሬሙን በደንብ እንዲዳረስ አድርጌ እቀባውና ከዛ እንደቀድሙ ያው መጠቅለል ነው። ጥቅልል አድርገውና እንደቀድሙ ቅርጽ አወጣበትና እቆርጠዋለሁ ማለት ነው። እንደቀድሙ ቅድም መጀመሪያ እንዳደረኩት እንደዚህ ቅርጽ አወጣለታለሁ። እነዚህ ጫፎቹን መጨረሻ ላይ ዝም ብዬ በሌላ ሳህን አደርጋቸዋለሁ። ጫፎቹን ግን ዋናዎቹን ነው ማውጣቸው አሁን ማለት ነው። እንደዚህ በክር ሁሉንም ቆርጥና ወደ መጋገሪያ አስገባለሁ። ከዛ ቅድም ያስገባሁት አለ እዚህ ጋር ለካ ቪዲዮ ሙሉውን ሳደርግ እንትን አላለም። ሶሪ ግን እንደዚህ ለፍቼ እንዳይቀር እዚህ ጋር ቅድም ያስገባሁት መጀመሪያ ላይ ሲናሞል ብቻ ያስገባሁት አለ አይደል? እሱን አወጣና እዚህ ጋር ግሽጣ ክሬም ከወተት ጋር መታና ትንሽ ኒስተን እንትን ኮንዴክስ ሚልክ ትንሽ አደርግና በደንብ መታዋለው። ከዛ እዚህ ጋር ኩፍ ብሎልኛል። ቅድም መጀመሪያ ላይ በሲናሞል ብቻ የሰራሁት ያስገባሁት ማለት ነው። እንደምታዩት ኩፍ ብሏል። እና ይሄንን ክሬም በውስጡ እንደዚህ ያደርጋለሁ። ባይበዛ ጥሩ ነው። ሳላስበው ነው ያብስቸዋለሁ። እና መጨረሻ ላይ ሲወጣ ነው መብዛቱን ያየሁት። ከላይ መሀል ላይ ነው እንደውም እዚህ ሲናሞሉ ጋር በደንብ እንዲገባ ነው ማድረግ ያለብኝ፣ ከታች አይደለም። ከዛ ይሄንን እንደዚህ ካረኩኝ በኋላ አሁን አስገብቼ መለኮስ ብቻ ነው። ፎረኔን አስገብቼ ፎረኔ ውስጥ አስገብቼ ለኩሳለሁኝ። ልክ ሲበስል አውጣዋለሁ። እንዳያችሁት አስገብቼ ያለው አሁን ደግሞ በሰለ። ያው በዚህ በሚያምር መልኩ በስሏል። አሁን ክሬም ልሰራለት ካሰብኩ በኋላ ቆይ ያልኩኝና ለሌላ ቀን ይሆነኛል ቪዲዮ። ለዛሬ ግን ኒስተን ብጠቀም ሳልኩኝ የለውዝ እንትን አምጥቻለሁ። የለውዝ የተከሰከሰ ለውዝ ኒስተኑን ከላይ ካደረኩኝ በኋላ ኒስተኑን ከላይ ካረኩ በኋላ የተቀጠቀጠውን ለውዝ አረግና ለዛሬ ይሄ ነው እንግዲህ ለዛሬ እንደዚህ በሚያምር መልኩ
እንትን ብሏል። የሚቀጥለው እንግዲህ በፉስታክ በኑቴላ የተሰራው ነው። እሱን ወደ ፎረን ውስጥ አስገብቻለሁ። ይሄ እንግዲህ በቃ በስሏል። ይሄን እያወጡ መብላት ነው። ከዚህ በኋላ በቃ ወደ መብላት ነው የምንሄደው ማለት ነው። ይሄንን ይመስላል የዛሬ ቪዲዮ። ላይክ አድርጉ፣ ሰብስክራይብ አድርጉኝ። በሌላ ቪዲዮ መለሳለሁ፣ በሌላ ቪዲዮዎች መለሳለሁ። እንግዲህ የምትፈልጉት እየገባችሁ ቪዲዮዎቹን እዩ። የተጠቀምኩትን እንግዲህ ነግሬያቸዋለሁ። ዲስክሪፕሽን ላይ ማስቀምጥላችኋለሁ። ዲስክሪፕሽን ላይ አስቀምጥላችኋለሁ የተጠቀምኩትን። ይሄን ይመስላል ለዛሬው የሲናሞል አሰራር ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። አበረታቱን። ቻናሉን ላይክ፣ ሰብስክራይብ፣ ቪዲዮውን ላይክ፣ ሼር አድርጉ። ኮሜንትም ጻፉ፣ አበረታቱን። ከዚህ የተሻለ ጥራት ባለው መልኩ ይዘን እንቀርባለን። እናንተ ስታበረታቱን ከዚህ በተሻለ መልኩ ይዘን እንቀርባለን። ለዛሬ የነበረን ቪዲዮ ይህን ይመስላል። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። አመሰግናለሁ።